ኢትዮጵያ በአዲስ በማተም ለግብይት ይሆኑ ያለቻቸው የብር ኖቶች ዛሬ በተለያዩ ባንኮች ሲሰራጩ ውለዋል። የብሔራዊ ባንክ ገዢ ዶክተር ይናገር ደሴ በኢትዮጵያ ንግድ ባንክ አዲስ አበባ ቅርንጫፍ በመገኘት አዳዲስ የብር ኖቶቹን ለባንኩ ፕሬዝዳንት አቶ አቤሳኖ አስረክበው አገልግሎት አስጀምረዋል። ለዚህ አጠቃላይ ስራ ከፍተኛ ዝግጅት የሚጠይቅ ነው። ይሄን ዝግጅት በተሟላ መልክ አጠናቀን ያው ዛሬ በመጀመሩ በግሌ ከፍተኛ ደስታ ይሰማኛል። ዛሬ እዚህ አዲስ አበባ ባሉ አንዳንድ ባንኮች ላይ አዳዲሶቹን ብሮች ስናደርስ ውለናል። እዚህ አሁን ያለንበት የኢትዮጵያ ንግድ ባንክ ቅርንጫፍም እንደዚሁ አዳዲሶቹ ብሮች ከሰዓታት በፊት ደርሰዋቸው ያው እኛ የመጀመሪያ እንግዲህ ተጠቃሚ ሆነናል። ህብረተሰቡ ከዛሬ ጀምሮ አዳዲስ ብር ኖቶችን መጠቀም ይችላል ማለት ነው። የመጀመሪያው ተጠቃሚ ሆነናል። ከአካውንታችን በማውጣት አዲስ አበባ ውስጥ አሁን እያሰራጨን ያለው በየቅርንጫፎቹ። የንግድ ባንኩ ፕሬዝዳንት ህብረተሰቡ አሮጌውን ገንዘብ ወደ ባንክ እንዲያስገባ የጠየቁ ሲሆን ባንኩ በአዲስ አበባ ለሚገኙ ቅርንጫፎቹ አዲሱን ገንዘብ የተረከበ መሆኑን ገልጸዋል። የክልል ቅርንጫፍ ደንበኞችን በተመለከተም የማጓጓዝ ሂደት ይጠይቃል። በተለይ በአገራችን ቆዳ ስፋት አንፃር ምናልባት ሩቅ አካባቢዎች 2-3 ቀንም ሊፈጅ ይችላል። ብዙዎቹ ግን ነገ ይደርሳል ብለን እናስባለን። አዳዲሶቹ የብር ኖቶች ነገ አዲስ አበባና ዙሪያውን ባሉ አካባቢዎች እንደሚደርስ የገለጹት የብሔራዊ ባንኩ ገዢ ብዙ ልዩነት በሌላቸው ቀናቶች በሁሉም የሀገሪቱ ክፍል አዲሱ ገንዘብ ስራ ላይ እንዲውል ይደረጋልም ነው ያሉት። ከ100 ሺህ ብር በላይ አሮጌው ገንዘብ እጃቸው ላይ ያሉ ሰዎችም እስከ 1 ወር ባለው ጊዜ ወደ ባንክ መጣው ብራቸው መቀየር አለባቸው። በአንድ ወር ይሄንን አብዛኛውን ስራ ከሰራን በኋላ የተንጠባጠበ ነገር ካለ እስከ 2 ወር ድረስ በጣም ከበዛ እስከ 2 ወር ተኩል የመጨረሻ መዝጊያው የሚሆነው በ3 ወር ይሆናል ማለት ነው። ስለዚህ ህብረተሰቡን ማሳሰብ እንፈልገው በተቻለ መጠን በፍጥነት እጃቸው ላይ ያለውን ገንዘብ ወደ ባንክ ይዘው እንዲመጡ እንዲያስገቡ ዲፖዚት እንዲያደርጉ እንመክራለን። አዳዲሶቹ የብር ኖቶችን አያያዝ በሚመለከትም እንደ ድሮ ቆሻሻ እንዳይዝ፣ እርጥበት እንዳይዝ፣ አቧራ እንዳይስብ ተደርጎ ነው አሁን የተመረተው። ይሄም ሆኖ ግን ጥንቃቄ ካላረግንለት ሁሉም ይበላሻል። ይሄን ብር ለማሳተም ወደ 3.7 ቢሊዮን ብር ነው የወጣው። ይሄ ከባድ ጉዳት ነው። ብሩን መልሶ ለመተካት ተጨማሪ ለሌላ ልማት ሊውል የሚችል ገንዘብ ነው የሚጠፋውና ብሩ ረዘም ላለ ጊዜ አገልግሎት እንዲሰጥ የኢትዮጵያ ሕዝብ በሙሉ በጥንቃቄ እንዲይዝ በዚህ አጋጣሚ አደራ ማለት ፈልጋለሁ። አዳዲስ የብር ኖቶች ዛሬ በግል ባንኮችም ሲሰራጩ ውለዋል። ባልደረባችን ዘመን በየነ በአዋሽ ባንክ ተገኝቶ ነበር። ከእርሱ ጋር ደግሞ ጥቂት ደቂቃዎችን አሳልፉት። ከዚህ በፊት የነበሩት ባለ 10፣ ባለ 50 እና ባለ 100 የብር ኖቶች በአዲስ መልኩ መቀየራቸው ይታወቃል። እንዲሁም አዲስ የ200 ብር ኖት መጥቷል። እነዚህን የብር ኖቶች በሚቀጥሉት 3 ወራት ድረስ ለመቀየር ታቅዶ እየተሰራ ይገኛል። እንግዲህ እነዚህን አዲሱን የብር ኖቶች በዛሬው ዕለት የአዋሽ ባንክ በዚህ መልኩ እንደምትመለከቱት አዲሱን የብር ኖቶች ተቀብሎ ወደ ሁሉም ቅርንጫፎቹ ለማሰራጨት ዝግጅቱን ጨርሷል። ሰራተኞቻችን በመመሪያው መሰረት እንዲሰሩ በስካይፒ ስብሰባ ነው የተካሄደው። አሁንም በዚህ ሰዓት እየተካሄደ ነው። የተወሰኑትን ጠዋት ስብሰባ አካሂደናል። ስለዚህ ሰራተኞቹም ገለጻ እየተደረገላቸው ነው። ስራ አስኪያጆች፣ የቀጠና ጽህፈት ቤት ኃላፊዎችን ስለ ገንዘብ አለዋወጥ ሂደቱ ገለጻ እየተደረገላቸው ይገኛል ማለት ነው። አሁን እኛ ከኢትዮጵያ ብሔራዊ ባንክ ዛሬ ገንዘቦቹን ተቀብለን ተረክበን ወደ ቅርንጫፎቻችን እያሰራጨን ነው ማለት ነው። ተቀበለናል አዲስ ኖቶችም ማለት ነው። የመጡ ኖቶችም ያው ከ200 ባለ 200 ብር ጀምሮ እስከ ባለ 10 ነው እስካሁን ተቀበልነው። እህንን ተቀበለን ደግሞ ለከስተመሮቻችን ለመስጠት ዝግጅት አድርገናል። በተቻለ መጠን የሚመጡ ገንዘቦች ወደ ሂሳብ ገቢ እንዲሆኑ ማድረግ ነው። ከመቀያየር ይልቅ በተቻለ መጠን ወደ ሂሳብ ገቢ እንዲሆኑ ነው። ሌላኛው ደግሞ ቼክ ማድረጊያ አልትራቫዮሌት የሆነች ቼክ ማድረግ ያለች የብር መቁጠሪያ ማሽን ላይ እሱን አክቲቬት አድርገው ብሩን ጤነኛውን ብር ከፎርጂዶቹ የሚለዩበትን አክቲቬት አድርገው እሱን መለየት መቻል አለባቸው ማለት ነው። በዚህ መልኩ የሚመጡትን ገንዘቦች በመለየት ደንበኞችን
በፍጥነት ማስተናገድ ይገባል ማለት ነው። ባንኩ ከብሔራዊ ባንክ የተረከባቸውን አዳዲስ የብር ኖቶች በዚህ መልኩ ወደ ቅርንጫፎቹ እያሰራጨ ነው የሚገኘው። ደንበኞቹም ወደ ባንኩ በመምጣት ከ5000 ብር ጀምሮ እጅ በእጅ መቀያየር የሚችሉ ሲሆን ከ5000 ብር በላይ ያለውን ደግሞ በባንኩ ውስጥ ተቀማጭ ማድረግ እንደሚችሉ ነው የተገለጸው። ደንበኞች ወደ ባንክ አሮጌውን ገንዘብ ይዘው በሚመጡ ጊዜ 5000 እና ከ5000 ብር በላይ ከሆነ ወደ ሂሳብ ብቻ ነው ማስገባት የሚችሉት እንጂ ለውጥ የለም። ለውጥ ሊኖር መሳ ለመሳ ለውጥ የሚኖረው ከ5000 እና ከዛ በታች ነው። ህብረተሰቡ ግን ከ5000 ብር በታችም ቢሆን ወደ ሂሳቡ ገቢ ማድረግ ይችላል። አዲሱ 200 ኖቶችን ኤቲኤሞች ስለማያውቃቸው ይህንን አጀስትመንት ብዙ ከባድ አይደለም። እዚሁ በኢንተርናል ፎርስ በአይቲ ክፍሎቻችን እየተሰራ ያለ ነው። ስለዚህ በቅርብ ቀን ኤቲኤሞቻችን ሁሉ 200 ብር ጭምር ይሰጣሉ ማለት ነው።